አዲስ መርካቶ.com ለክቡራን ደንበኞቹ በሙሉ እንኳን ለአዲስ ዓመት በሰላም አደረሳችሁ እያለ ዓለምን ካስጨነቀው ከኮሮና ወረርሽኝ ራሳችንን ሳንዘናጋ እንጠብቅ እያለ ከቤቶ ሳይወጡ ትዕዛዙ በአዲስ መርካቶ.com ይመዝገቡና ባዘጋጀነው ማፕ ላይ በምትገኘው ቀይ ነጥብ ቤቶ ወይም በአቅራቢያው የሚያውቁትን ስፍራ ቢጠቁሙን አሊያም ቢደውሉልን በፍጥነት ትዕዛዙን እናደርሳለን። በል እንዳትቀደድ። ተነስተሽ ካልከፈትሽ ገና ቀደዳለሁ። አለቆችሽ መጥተው በራት ከፍችም። ባክ እነሱ አይደሉም አዲስ መርካቶ.comዎች ናቸው። በምን አወቅሽ? ቅድም አለቃዬ የተለያዩ ነገሮችን ኦርደር ስታደርግ አይቻታል። እውነትሽን ነው? አዎ ለኔም ወተትና ስጋ ኦርደር ተደርጎልኛል። አንቺ ማታ አድለሻል። ያንቺ አለቆች አንዴ ሳምባ ነው፣ አንዴ ዱለት ነው፣ አንዴ ሳምባ ነው አሉ እንጂ የኔ አለቆች። በቃ ይዞ አታማር። የኔ ኦርደር ሲመጣ አካፍልሃለሁ። ግን ማናልሽኝ ስማቸው? አዲስ መርካቶ.com። አዲስ መርካቶ.com ላለቆቼ ነግራቸው መጣለሁ። ዘመናዊነት ይላል ይሄ ነው። ህይወቶ ቀለል እንዲልሎ አዲስ መርካቶ አለ። መልካም አዲስ ዓመት። ለዘመኑ የኢንፎርሜሽን ቴክኖሎጂ ዕውቀቶ ጥራት፣ አስተማማኝነትና ፕሮፌሽናሊዝም ታርጌትድ ቴክኖሎጂ አለሉ። እናስተምሮና ከዘመኑ ጋር እናራምዶ። አቤት፣ ምንድነው? ከደስታ ማዕከል ነው። የምን ደስታ? አስበሽዋል? ግን ረዱ ይሄን ሁሉ መስዋዕትነት ከፊ ያለ ምንም ትርፍ ሲሄድ መስዋዕትነት እንጂ እና የቀዘቀዘው አንኮ ከጠጣው ስንት ጊዜ ነው ፍሪጁ አይሰራም? ቆይ ለምን እንደውም የመጽሐፍ መደርደሪያ ታረጉት? በዛ ላይ ደግሞ እንደ ድመት ሶፋ ላይ ነው የምታስተኙ። ይሄ ጩባው ደግሞ ይባስ ብሎ ኮንዲሽነሪ ሎሽን እየመሰለው ትንሽ የሚያዝናኑኝ ጋሽ ብሬ ነበሩ። እሳቸውም ደግሞ ምን አልሽ አንቺ? አንቺ እኮ እዚህ ቤት ስትመጪ ነጫጭባ የከሴ ችቦ ነበርኩ የምትመስለው። እንደዚህ ወፍረሽ ቤተሰቦችሽ ማያውቁሽም። እስክትከሺ ድረስ ጠብቀው ነው የሚለዩሽ። ዝሆን አጠገብሽ ሲቆም አይታይሽም፣ ለማየት ትንሽ ራቅ ማለት አለብሽ ሲባል አልሰማሽም? ምን ለማለት ፈልገሽ ነው? አንቺ ወፍራም ነሽ እያልሽ ነው? እባክሽ እኔ ስለ አቡ ነው ያወራሁት። ምናልባት ስርቀው ፍቅሬ ይገባው ይሆናል። ኧረ ይሄ ነገር ወይ ባህላዊ ሙዚቃ መሳሪያ ወይ ደግሞ ባህላዊ ስፖርት መሆን ነበረበት። የሌለ ቅርጽ በቅርጽ አላረገኝም። ኢዩስኪ በእናትሽ እኔ አሁን እዚህ ላይ መውደቅ የነበረብኝ ሰው ነኝ። ቲናዬ አይዞሽ። በሶ ላይ ነው አቡ ላይ ነው? በሶ ላይ ነው እንጂ ንቀቷ አላወቀሽ በበሶ እንደምንደግስ። በቃ አንተን ያልኩት ወደዛ። ምን አይነት ህፃን እንደሆንክ ግን ይገባሃል እንዴ? አንቺ ልጅ ግን ምን ነው ነገር አለሽ? በግራሽ ነው እንዴ ተነሳሽው? ነው ወይ ዛሬ ልደትሽ ነው? ጎሽ ካልኩ አይቀር የልደት ቀኔ መቼ ነው? የልደት ቀኔ መቼ ነው ንገረኝ። ኧረ ቲና ዝም ብለሽ ፊቴን ስታዩ የወሳኝ ኩነት ቢሮ ይመስልሻል? ደግሞ የልደት ቀንሽን አወቅኩት አላወቅኩት መውደዴን አይገልጽ። ሲበይተን አልተዋወቅን። ካወቅከው ለምን አትናገርም? የምን ዙሪያ ጽምጥም የለው። የልደት ቀኔ መቼ ነው ንገረኝ። ኧረ አቡ ገምት እንዴ! የዘንድሮ ሴቶች እኮ በአመት 2 ነው ልደታቸውን የሚያከብሩት። አኮ ኧረ አውቀዋለሁ። አንዱን አውቀዋለሁ። ሁለተኛው ወር ነው ጥቅምት። ኧረ አይደለም ረዱ በእናትሽ የኔ ልደት እኮ ኤፕሪል ላይ ነው እኮ። ኤፕሪል በፈረንጆች እኮ ነው ያልኩት እኔ። ጃንዋሪ ኤፕሪል፣ እንደውም በኤፕሪል ዘፉል ነው ያዝኩት። ወይኔ ወርቅዬ ቢሆን በአፕሬቲቭ ነበር የሚይዘው። በእናትህ እንደውም ጣል ይበቃል። አይ አልፈልገው እንደውም በቃ እንጂ እቺን ጠጭባት ያረጋጋሻል። ታቡ ልቤን ነው የሰበርከው እኮ። አሪፍ ነው ቻክ ያረግልሻል። ጭራሽ ይውሻዱ እየሰማሽ ነው አንቺ። አብ ወጣ ልጠጣ እኮ ነው። ምቻ ማታኛላ። የኔ ምት ይሻልሃል፣ የምቹ ይሻልሃል። ኧረ ምቹ ይሻለኛል። እሱ ማማሲያ የለው።
ሕይወት በየፈርጇ መልኳ ጉራ ማይሌ ደምቆ የፈዘዘ የዘመን አቆሌ ቅኝት አልባ ምሬት ምን አገባኝ ጌታ ሆነው የመሩት የጊዜው ቦታ ህልሙ ጠባብ ሰፊ ሜዳው መንቀብርቁ መቆሜዳው በትውልዱ የማንነት የምንነቀለ ዋጋልባና ከንቱ ነገር ሲፈስባባለ ሁሉም ሳለ መሬት ጥቦ ለማነስ ይለፋል ቦታ ሳይሰጥ ለምርኩዙ ለመንገድ ይገፋል በየመስኩ በረጃችን አረሙ በዛበት ዞረላና የተጠምደናል አሻግሮ በማየት ከአእምሮ በላይ ልቀን ርቀን ሄደናል 8000 ጭልጥ አርገን 9 ከትመናል ዊ ዘጠነኛው ሺ ዊ ዘጠነኛው ሺ ዊ ዘጠነኛው ሺ ዊ ዘጠነኛው ሺ ዊ ሰላም ጤና ይስጥልኝ እንዴት ናችሁ ወደ ተለያዩ ሀገራት ስኮላርሺፕ እንዴት እንደሚሞላ ማወቅ ይፈልጋሉ ስኮላርሺፖችንስ የት እንደምናገኝ ማወቅ ይፈልጋሉ በአሁን ሰዓት እንግዲህ ሁላችንም እንደምናቀው በኮሮና ቫይረስ ፓንደሚክ ምክንያት አብዛኛውን ህዝብ በቤት ውስጥ ቁጭ ብሎ ነው ያለው ስለዚህ እንዴት ነው ጊዜያችንን በአግባቡ እየተጠቀምን ያለነው ወይስ ጊዜያችንን ዝም ብለን እያሳለፍን ያለነው ይህንን አጋጣሚ በመጠቀም ኢንተርኔትን ብቻ በመጠቀም ከቤታችን ሆነን በተለያየ ዓለም ላይ ሆነን እንዴት አድርገን ገንዘብን መስራት እንችላለን ገንዘብን ማግኘትስ እንችላለን የሚለውን በዚህ የዩቲዩብ ቻናላችን ላይ እናስተምራለን ማለት ነው ከዚህ በተጨማሪ በየወሩ የምናደርጋቸው የተለያዩ አዳዲስ የውድድር ፕሮግራሞች አሉን በዛ ላይ ከ5000 እስከ 10000 ብር ሽልማት እንሸልማለን የዩቲዩብን ሊንክ በኢዮሃ ኢንተርቴይንመንት ዲስክሪፕሽን ቦክሱ ላይ ያገኙታል አሁኑኑ ገብተው ሰብስክራይብ በማድረግ የቻናላችን ቤተሰብ እንዲሆኑ እናበረታታለን መልካም ጊዜ እንዲሆንላችሁ እንመኛለን ቴንክ ዩ በኢትዮጵያ በኢንተርኔት ግብይትና ቴክኖሎጂ የመሪነቱን ስፍራ የያዘው አዲስ መርካቶ.com እነሆ በቅርቡ የድሮን ዴሊቨሪ ለመጀመር ቅድመ ዝግጅቱን በማድረግ ላይ ይገኛል። ይህ አገልግሎት የሚጀምረው በአያት ዞን 5 እና ለገጣፉ አካባቢ ስለሆነ ለአቅራቢያው ነዋሪዎች እንኳን ደስ አላችሁ እያልን በአዲስ መርካቶ.com እንዲመዘገቡ እንጋብዛለን። ለዘመኑ የኢንፎርሜሽን ቴክኖሎጂ ዕውቀቶ ጥራት አስተማማኝነትና ፕሮፌሽናሊዝም ታርጌትድ ቴክኖሎጂ አለሉ እናስተምሮና ከዘመኑ ጋር እናራምዶ ታጥቦ የተቀሸረ ቡና እንዴ እኔ ምልጭ ቢቲ የቡናም ቀሽራለሁ እንዴ አዎ እንዴ ይሄ ገብስ የተቀላቀለበት መሰለኝ አቤት ጨጓራ ሲፈቅ አቤት ፈጣን ሎተሪ ቆረጠ ነው መስሊ ይሄው ገብስ የተቀላቀለበት ቡና ጠጥቶ አይደል እንዴ ህዝቡ እንዳለ ሰካራም ይሆነው በፓርታይም እኮ ነው ጤነኛ የሚሆነው አሁን ግን በሪሰርች የደረስኩበት ምን እንደሆነ ታውቃለህ ለዚህ ሁሉ ነገር ተጠያቂው ገበሬው ነው የሚል አንቺ ገበሬንማ አትናገሪብኝ ይሄ በማዳበሪያ ብር ናላውን ያዞሩት ገበሬንማ አትናገሪብኝ እዚህ እኛ ተንከሲሶቹ ጋር እንቆየ ቆይ ደግሞ አንቺ የመቼዋ ዘጋቢ ፊልም ሰሪ ነሽ ባክሽ እንደሌላው ቲቪ የዩቲዩብ ዶክመንተሪሽን እየተረጎምሽ አትኖሪ ፈረንጁ ምንም ቢሰራ ያምርበታል እሺ አረ በአማርኛ ለፈረንጅ ማሽቋለጥ ሰሚ እሱ የሰራው በሽታ መስሎኝ እንደዚህ የሚጫወትልኝ እሱ በሽታ ተሰርቶ ነው እንዴ እና የኢሉሚናቲና የሰናፍጭ አቃጣይነት እስከምን ድረስ የሚል መጽሐፍ ላይ ድሮ አንብቤያለሁ በቃ ቡናውን የሚያቀጥነው ኢሉሚናቲ ነው ማለት ነው አንቺ ሉሲፈር ደግሞ ቁጭ ብሎ የጀበና ቡና ያንቃረልሽ እንዴ ጭራሽ የጀበና ቡና ነው የሚጠጣው ይልሽ ዛሬ ከኔ ጋር ነው መስሪያ ቤት የምንሄደው
የሆነች ምትረጂን ምናምን ስራ አለች። በዛውም ደግሞ ስለ ኢሉሚናቲዎች ሴራ ተነትንልሻለሁ። በቃ እኔ የምልህ ቆይ ኢሉሚናቲ ሀበሻ ነው እንዴ? አንቺ ምንድን ነው? እኔ እኮ ምቀኝነት አላልኩም፣ ሴራን ያልኩት። በቃ ትንሽ መስሪያ ቤት አንድ የወረቀት ስራ የምትታገዝ ምናምን አለች። እሷን ጠቅ ታደርጊልኛለሽ። ይሄ ደግሞ ዳታ ኮሌክሽን የሚባል ነገር አለ። ወጣ ብለሽ ሰዎቹን ኢንተርቪው ታደርጊያለሽ። አለቀ በቃ። እኔ የምልህ ግን የኢሉሚናቲ ዋናው ማን ነው? አንቺ አለቃችንንማ ለማንም አንናገርም። አንተም አለህበት እንዴ? ሰይጣንን የሌለውበት ምን ይሰራለታል? ሳይ ጭብቲ አይና አስቃለሁ ብለህ ራስህን የሰይጣን ጓደኛ ታደርጋለህ? አይደለም ራሱ ነው። ይኸውልሽ በሽማግሌ በህዝብ በጀለሶች አስጀንጅኖ ጓደኛ ያደረገኝ። ረዱ ስራውን ብጀምር እኮ ደስ ይለኛል፣ ግን ከዚህ በፊት ሰርቼ አላውቅም። እኔ እኮ ከሽሮ ውጭ አልሸጥም። ይኸውልሽ ሽሮ ቀላል ስለሆነ መጀመሪያ ሽሮን በተን ታደርጊያለሽ። ከዛ ልክ እሱ ሲቁላላ ሽንኩርት ትጨምሪያለሽ። ከዛ ሊወጣ ሲል ውሃ መጨመር። አንቺ በጣም ቀላል ነው። ድስቱን ካወረድን በኋላ ነው ስቶቭን የምንለኩሰው መሰለኝ። የሰራሁት ሬሲፒ ያለ እሱን ታየዋለሽ። ዲናዬ የሰማሁትን ሬሲፒ ብትሰሚ ያስጠላሽ ነበር። ባክሽን አሁንም አስጠልቶኛል። ምን ነው ቆንጆ? ይሄ አቡና አይደል? ይሄ ህፃን ይሄማ ይበስላል ብዬ ነበረ። ምን ሳይበስሉ ቀርተው መስሎሽ? ማርች አድርገው ነው እንጂ። ማለት ሳይበስሉ ስትይ ቲናዬ ለወርቁ ልዩ ስሜት ሳይሰማኝ አይቀርም። ምን ጠላሹ? አይደለም ድጋሚ ሳልወደው አልቀርም። ምን ይሄማ ሁሉም ሰው የሚያውቀው እንዴ? እኔ አላውቅም። አይዞሽ ረዱ፣ ያለማወቅ ኃጢአት አይደለም። እቺ ሜንጦ እሷ የቤት ኪራይ እንዳትከፍል ነው እንደዚህ እያለች ያለች። ስሚ ይኸውልሽ ወርቁን አሳልፌ አልሰጥም። እሺ ውይ በቃ ረዱ፣ እኔ አልፌሽ ወስደዋለሁ። ኧረ ይኸውልሽ ሱቁንም ትቼዋለሁ። እቃሽን ሰብስበሽ ከዚህ ግቢ ውልቅ ትያለሽ። ቤቱን እንደውም ኤው ለሱቄ እቃ ማስቀመጫ ስቶር ነው ማደርገው። እሺ ቆይ አወረዱ 3 ሊትር ዘይት ማስቀመጫ አትሽ? አዎ እውነት ካልጋው አጠገብ ከኮስሞቲክሷ ጋር እኮ ነው የምታስቀምጠው። እስቲ ሙጭ በይ እባክሽ፣ ስቃለሽ ነው እንትን። ለማንኛውም እኔም ቤት ልለቅ ስለሆነ ሻንጣዬን ላዘጋጃች። አንቺም ቤት እስክታገኝ ድረስ እኔ ጋር መቆየት ትችላለሽ። እሺ እሷ ቤት 4 ካራት አራዳሙ ነው አይደል? አቦ እስካሁን ሽንት ቤት ነበርክ? አንቺ ደግሞ ሰው ሲመቸው ደስ አይልሽ። እሷ እኮ እንደዛ ስትለፈልፍ የነበረው በሙድ እኔ እንድሰማት ነው። አንቺ ያልገባሽ። አንተ እውነትህን ነው። እውነትም 24 ካራት ፋራ አርጋኛለች። እቺ ነቀዝ አቺ ስድብሽን ቀንሽውና ላይክ አረግልሻለሁ። አቦይ ተወጃታለሽ ግና ማኔ እሷን? ኧረ በእናትሽ ኢንጂነር ሻጊዝ ምን ይላል መሰለሽ? ሰው እየደነቆረ ሲመጣ ጆሮው ትርፍ ገላ ይመስለዋል ይላል። አሁን ይሄኛ ከምናወራው ጋር ምን አገናኘው? እኔ ያገናኘዋለሁ። ምን መሰለሽ? እኔና እሷ መቼም የማንገናኝ ሰዎች ነን ለማለት ነው። ወርዬ በነገርሽ ላይ የዚህ ቢሮ ሰዎች አለቃ ነኝ። እዚህ ቢሮ ውስጥ የሚሰራ ሌላ ሰው አለ እንዴ? እሱን እኮ ነው የምልሽ፣ ማንም የለም። እሺ ምንድነው አሁን ይሁን የስም ዝርዝር በእናትህ ምንድነው የምታስገለብጠኝ እንዴ? ገልበጪ፣ ምን ሆነሻል እንዴ? በቃ ገልበጪ። አቤት 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 አቤት! በአካል ደግሞ ብትገለብጭልኝ ውይ ውርዬ በሸለምኩሽ። እንደውም ታውቃለህ፣ ለቡና መቅጠን ዋነኛው ተጠያቂ መንግስት ነው። ላስረዳ? አዎ አስረጂ። መንግስት ጥሩ ጥሩ ቀማሾች የሚላቸውን አሰማርቶ ቢያስቀምስልና ችግሩን ቢፈታልን ኖሮ እኔም እንደዚህ አልሰቃይም፣ ህብረተሰቡም እንደዚህ ጭንቅ ውስጥ አይገባም ነበር። አንቺ ግን ቆይ የምርሽን ነው እንደምታወሪው?
ቆይ ብሮ ለህብረተሰባችን ወሳኙ ችግር የቡና መቅጠን ነው ብለሽ ነው እንደምታስቢው? አይደለም ብቻኛው ባይሆንም ግን ዋናው እሱ ነው እንዴ። ስንት ነገር አለ። አሃ ሌላም አለ እንዴ? ሌላም አለ። አራለ ለምሳሌ ጥሩ ጥያቄ ነው። በመጀመሪያ ሀገሪቱ ውስጥ ከፍተኛ የሆነ የእስትሮ እጥረት አለ። እስትሮ? እሺ። ፌስ ማስክ የሚያጠብልን አንድ እንኳን ደህና ልብስ ሰፊ አላፈራንም አይደለ? እሺ። የኮንዶሚኒየሞቹ ቀለም በህብረት አንድ ላይ ተሳስረን እንድንኖር አበረታታም። አባዝበይ ኮንዶን ስለ ኮንዶ ታይ ታውለበልብ ያለሽ እንዴ አንቺ እንዴ? ይኸውልሽ የህብረተሰቡ ዋነኛ ችግር ምንድነው እንደውም ካልሽኝ ታክሲ 6 ሰው መሆኑ ነው። እንደውም እቺ ምንድናት ውሃ ላይም ደረቅ ላይም ትነዳለች የተባለችው ትጎበኛለች የተባለችው እሷ ወጣ በዚህ ችግር ላይ የትራንስፖርት አገልግሎት መስጠት አለባት። አንድ ወይኔ ጁቢቲ ፕሮፖዛል እኮ ዘጭ ነው እኮ ወይ አይ ምን ጁቢቲ ሁሉ ፕሮፖዛል ካለ ለምን አትዘፍነው? አይደል እኮ ነው። አሁን ስለ ኮሮና የተዘፈኑት እንዳለ ፕሮፖዛል አይደል እንዴ? እኔ ለህብረተሰቡ ከሚዘፍኑ ወገን ነኝ፣ ለመንግስት ከሚዘፍኑት ወገን አይደለሁም። ወይ ጨረስኩኝ እንጂ ስማ። ናይስ ሳሚ ሳሚ ባለሱቅ አይደል እንዴ? ምን ነው እና እሱ ሰውዬ እዚህ ቢሮ ውስጥ ይሰራል እንዴ? ገባኝ። ብር የለመንካቸው ሰዎች ስም ዝርዝር ነው? ምኖች ያልሽ እንደውም ወጣ ብለሽ ይሄ አሉ አይደለ ኢንተርቪው ምናምን አረጋቸዋል ያልሻቸውን ሰዎች እነሱን ቶሎ እንዳታጫቸው ይጂ ያልሽ። ስለዚህ ግን ጉዳይ ለማንም ሰው ተንፈሽ እንዳትይ ወሮ ሚስጥር ነው። እነሱ ቆይ ለምን ያስገለበጥከኝ? ሲገለበጡ ደስ ስለሚለኝ ነው። ነሽ? ቆይ ፋውንዴሽንሽ እንዳይለቅብሽ እንዴ? ፊትሽ ብርጭቆ ወረቀት ነው እንዴ? ጤናዬ ምን እያደረግሽ ነው? ምን ላገዘሽ? አቡን ከተጋገዝን አይበቃንም? አኩርፈሽኛል አይደል? እኔና አቡ ምን ያለ መስሎሽ ነው? አረ ሰኒ እንዴ ካንቺ ጋማ ምን የሌለኝ ነገር አለ? እንዴት ነህ? ፊስ ነዋ። ምን ነው ቤቱን ሳናጸዳው ከየት ተከሰትሽ? እሷ ነች ያበላሸችው ለማለት ነው። ይሄ ሁሉ ዙሪያ ጥምጥም የምትሄደው እወጣልሃለሁ። ዛሬ አንድም ቀን አላደረኩም። ቲናዬ ብዙ ማቃቸው ቻናሎች አሉ። ላስቀጠርሽ ብዬ ሙሉ ስምሽን አላውቀው። ሙሉ ስምሽ ንገሪያት እየጠየቀች። ምን አታውቀው እንዴ? እኔ አሁን እሺ አባትሽ ፊት ምን ያደርግልኛል? እሺ ትክክለኛ የትምህርት ቤት ስሜ ማን ነው እንዴ? አሁን ከትምህርት አቆምሽ አይደል እንዴ? ምን ያደርግልሻል አንቺ? ይኸውልሽ በዱ እያየሽው ነው አይደል? ትክክለኛ ስሜን እንኳን እኮ አያውቀውም። ውይ ያውቀዋል። አቡ አንቺን ሊያናድድ ፈልጎ ነው እንጂ ትክክለኛው ስምሽ ተናኘ እንደሆነ ሳያውቀው ቀረ ብለሽ ነው። እንዴት ነሽ ረዱ? ሰላም ነሽ? ቆንጆ ወንድም ያለው ምን ሰላም አለው ብለሽ ነው እኮ? እባክህ አንተን አይደለም እኔ ወርቁን ነው ያልኩት። ወንድ ልጅ ከጉማሬ መለስ ካለ ይበቃዋል። አቡ መመለሻው ጠፍቶት ነው። እቺ ተከራይ አቡ ወይ ስሜን አስታወስከው? ድሮም እኮ አረሳሁትም። ተናኘ። ወይኔ ጉዴ ፈላ። እሺ ቡና ለምን የሚቀጥል ይመስልሻል? አይ ቲንክ ስለማይበላ እኔ እንጃ። እሺ ቡናውን ማናት ያፈላችሁ የሚለው ጥያቄ ቡና ለመቅጠኑ ዋነኛ መፍትሄ ይሰጣል ብለሽ ታስቢያለሽ? ሲጀምር ሴት ልጅ ብቻ ቡና ታፍላ ያለው ማን ነው? በጣም መሮና። ከዚህ በኋላ እንደውም በደንብ እናቀጥነዋለን። እሺ ቆይ ለምሳሌ ዛሬ አንቺ አፍልተሻል? ኤክስኪውዝ ሚ ትሰደባለች እንዴ? ያፈላሹት አንቺ ራስሽ ነሽ። እንትምሳልሽ በእናትሽ። እሺ ቡናን ማን ያቀጠነው? አቀጠነው እንዴ? ወዴት? እሺ በሀገራችን በጣም እየተንሰራፋ ያለውን የቡና መቅጠን እንዴት ያዩታል? ይገርምሻል፣ እኔ የተመዘገብኩት በ97 ዓመተ ምህረት ነው። እንዴ ቡና ቀጠነ ብለው? እኛ የቸገረ ሌላ የምጠይቁት ሌላ። ምን አይነት ነገር ነው?
አየሽ አይደለ ስርዓት ያለው ቤተሰብ የቤቱ አባወራ ሲመጣ እንዴት ተፍ ተፍ እንደሚል። አንቺ እንደው ምን አይነት ስርዓት ነው? ምን አይነት ቤተሰብ ነው ያሳደገሽ? ሰው ከውጪ ሲመጣ ብድጋት ይል ስርዓት ሳይሆን እኛ ቤት በቂ ወንበር ነበር እንጂ። ምን ነው ቤታችሁ ሲኒማ ቤት ነው እንዴ? ግን የምር አንተ መጣ ብላን እሷ ወደ ውስጥ ይገባል። ኧረ እሱ ነው እንደምትይው። ይሄ ነው እንደሚገርምሽ። በ2 ደቂቃ ውስጥ የሚበላ ምግብ ካላመጣች እኔ ልቀጣ። ብላልኝ። አንቺ እንዴት ብታስቢኝ ነው? ምን ያህል ጅብ ብመስልሽ ነው? ገና እኮ 1 ደቂቃ አልሞላውም። ይቅርታ ወርቅዬ፣ ብላልኝ እኔ ጌታ። እበላለሁ። እንብላ። አይ ረዱ ምን ልጠይቂኝ ነው? ድንቡሉ የለኝም፣ 5 የለኝም። አባ የለም ብላ ቀበሌ ውስጥ የሚሰራ ዘመድ አላት፣ ቤታችንን ልትወርስ ነው። አንቺ ችግር የለውም ድርሻዬን ከሰጠሽኝ። እሷን አይደለም ሰብለነች። አንቺ ምን አይነት ሰው ነሽ? እንደው ይሄን ከሚያክል ግቢ ውስጥ እችን የሚያክል የያዘችውን ቤት ብትወስደው ምን ችግር አለው? ያው መርዳት ከህፃንነት ጀምሮ የለመድኩት ነገር ስለሆነ ነው። ይሄ መርዳት አይደለም ሞኝነት ነው እኮ ምለው። ግን ቆይ ሰው 5 ሳንቲም ሳይኖረው ይቋጥራል? ቆይ ምን ብላሽ ነው? ምን ብላ ነው? ወርቁን ወደዋለሁ አላለችም? እና ምን ይገርማል? ስንቱን አይደል እንዴ ጠብ ማረገው። እቃሽን ሰብስበሽ ልብስሽን ይዘሽ ውልቅ ላይ አልኳት። እቺ ደግሞ አንቺን አይደለም ባክሽ ተመለሽ። ወዴት ነው የምትሄደው? እንዴ አቡ ሄደችልና። አይ ምስኪን ተነስታ ቆርጣ ሄደችን ሴት እንደው አባብለ ልትመለስ። እባክህ ሰብለንም ነው የምትወስድልን አይልቅ መስላለች እንዴ? ምን ነው ልጅ ና አፈ ጎርፍረኛለች። ቆይ እንደሱ አይደለም የሚባለው። የሐምሌ ተይ እንጂ ምን ነው አንቺ ጎርፍ ወስዶኝ ነበራል። ፖስቴ ከአንቺ ጋር በኋላ እንነጋገራለን። ያዛት ምንድን ነው እየሰራሽ ያለሽው? እስቲ ሀብታም አይደለም ቤት ሲከራይ ሲለቅ ራሱ ያምርበታል። አንቺ ግን እንደው ቆሻሻ ልጥን ነው በይ። አረጋጊው በቃ ልታስቆመኝ እንዳትሞክር እሺ። እኔ እኮ ህንድ ፊልም ምናምን ስትል ቀልድህን ነበር የሚመስለኝ። አንተ ግን እየኖርከው ነው። ኧረ እኔ የሌለ ሙድ ሲይዝ ነው በእውነት። ክሪሽና ምስክሬ በክሬሽን ያደገ ምንድን ነው የምቀባጥረው? አይደለም እኮ ጩቤቲ፣ እኔ እዚህ ግቢ መቆየት ከማንም በላይ ረዱን ነው የሚበጠብጠው። አሁን ከረዱ ድምጽ በላይ ሀገር የሚበጠብጣል። እንደውም የሰላም ሚኒስቴር የሚባለው ከረዱ ድምጽ ቢጀምር ኖሮ ይሄን ሀገሪቷ ሰላም ባገኘች። ተረጋጊ እስቲ፣ እኛንም አስቢን እንጂ። ኖ ፌርማ እንሁን። ለእናንተ ቤተሰብ የቤት ኪራዩ ገንዘብ ያስፈልጋችኋል። እኔ ደግሞ ያንን መክፈል አልችልም። ተይው፣ አሁን ጊዜው የተከራይ ነው። እኔ እንጃ ምን አውቃለሁ። ግን አከራይ ስንት ዓመት ፈነጨ። በቃ ይበቃል። አንቺ ለምን እሷን ትሰሚያለሽ? አትስሚያት፣ በቃ አትስሚያት። እንዴ እስቲ ታየው፣ እስቲ ዝም በያት በቃ። ይኸውልሽ በየቦታው ቮካል የሚሰራው አከራይ ነው ተከራይ ላይ። በቃ ዝም በያት። ሁሉንም ልብስሽን ነው እንዴ የምትወስጂው? አይ እየደወልኩልህ ታቀብለኛለህ። ይኸውልህ እኔ ለራሴ ሳለቅስ ነው ያልኩት። በጣም ነው የደከመኝ። እሺ እና በቅንድብሽ ልትሄጂ ነው እንዴ? ምን ቀሪ ምናምን ብዬ ምን ለማመጥሽ መስሎሽ? ኧረ ሂጂ፣ እኔ ከደከመሽ ላግዝሽ ብዬ ነው እንዴ። ለዝሆን ቀንዱ አይከብዳትም ሲባል አልሰማህም? እቺ ዞን አበዛች። ያረባሉ እኮ። እሷንም ጠበቋት፣ ታገሷት። ይኸው ኩምቢ አላበቅል ስትል አባረሯት።
ቻው በላባዬ ቻው። ጋሽ ብርሃኑ ናቸው? ኧረ አይደለም እናንተ። ለካ ቡናን ሲያቀጥን የነበረው ሶስተኛው አካል ነው። እሱ ደግሞ ማን ነው ሶስተኛው አካል? እንዴ አይታወቅም እንዴ? እኔ እሱ ሰውዬ እኮ ሲጀመር ሁለቱ አካላት ራሱ እነማን ናቸው? እንዴ ጩቢቲ በቃ ኢንተርቪው እንደ አዲስ ማድረግ አለብኝ። እኔ ምንሽ ረድዬ ዝም በይ አንቺ። ወጧ ድጋሚ ጭስጭስ አለባት እንዴ? ኦኬ ገባኝ። ጩቢቲ የሉሲፈር ጓደኛ እንደሆነ ሰምታችሁ ነው? ምንድነው? ጓደኛዬ ነበር። ምን ይጠበቅ? በቃ በልጅነት ጓደኛሞች ነበርን። አኩኩሉ ምናምን ድብብቆሽ ምናምን ስንጮህ ተደበቀ፣ ጠፋ። ኧረ እናንተ እኔ ስቀልድ ነው እንዴ? ምን ሆናችሁ ነው? እንደጠፋ አልቀረም። ሄጄ ነው አንደኛ ብዬ ራሴ ያዝኩ። በሉ ደህና ደሩ። አቡዬ እደውልልሃለሁ። እሺ እንድትሄድሽ ነው? ወይ እናቴ። አንቺ ግን ዛሬ የት ሄደሽ ነው? ብትዩ ጩቢቲ መስሪያ ቤት ሄደ። አቤቴ ነህ ብር ያልተበደረው ሰው የለም። በይ ይኸውልሽ መስሪያ ቤት ወስጃት ስንት ሰው እንደሚወደኝ አይታ ነው የመጣች። እውነቱን ለመናገር ማንም ነው የማይወደው። እንደውም ብታይ እንዴት ሙድ እንደሚይዙበት የሰጎን ጫጩት እንቁላል ውስጥ እያለ የዘፈን አምላክ ይፋረድሽ። ሳቅ የዚዩስ ልጅ አፖሎ ይፋረዳል። ሌላ ምንም ማለት ነው። ወዴት? ወደሚወዱኝ ሰዎች። ሰብሊ ልታስመልስ ነው እንዴ? እንዴ ኧረ እኔ አልበላኋትም። አየህ አይደል የሰው ሰው እንደዚህ ያስመልሳል። አንተ ግን አቃተ። ማኔ? ኧረ እኔ አላቃተኝም፣ ስላልፈለግኩ ነው እንጂ ምን እጄ ላይ እኮ ናት። ወደ ቤቷ ሄዳ ነው እንዴ? እናንተ ዝም ብላችሁ ለቀቃችኋት? ጨካኝ ናችሁ ግን በጣም። እሺ ምን ያህል እንዳጣሃት አሁን ገብቶሃል። አየህ ፈዘዝ ብለህ ተቀምጠሃል። ኧረ እኔ አልፈዘዝኩም እንዴ። ይልቅ ሰኔት ሂዳ ነው አለች፣ እዚህ ጋር ተቀምጣለች። የስ ልጅ ኮንዲሽነሩን ይዛ አልሄደችም። ይቀመጥ በቃ ትዝታዋ ይሆነኛል። ነው ሰው መተኛት አይችልም እንዴ? ለቀቂው ሽማግሌ ላኪ። ታዩ ለነገሩ የተዘጋጁ ሽማግሌዎች አሉ። አደረኩት እንዳትለኝ ብቻ። እኛ ከጋብቻ በፊት ምንም ነገር አናረግም። ስራውን ከወደድሽው መጀመር ትችያለሽ በልና ንገራት። እስቲ ቆይ ማማን ላማክራት። እንደዛ ይሻላል። እና አሁን አትመጣም? ከቤቴ ወዴት ልሂድልሽ? ተቀምጣ እንጂ ኧረ በፈጠረ ወርቁ ሴት ቤት ገባ ብለህ እንዳታሰድበን። ማን እሱ ያደረገው እንዴ? የኛ ቤት ነው ስትይ አልነበር እንዴ? እሺ አሁን መክሰስ ትበላለህ? እስቲ ማማን አማክሪያት መጣ። ኧረ ምንድነው አንሹ እንዴ? ምንድነው? ኧረ አንሹ ሂድ። ደግሞ ማጋ እየደወልክ ነው? ቴሌ ጋር እየደወልኩ። ቲና ጋር ማለት ፈልገህ? ቲና አንቺ ረስቻታለሁ። እሺ ቴሌ ጋር አልኩ እንዴ? መብራት አይላለሁ ብዬ እና አንሹ የምትለው ደግሞ መብራት ኃይል ሴት ሆነች እንዴ? አይ እኔ ነኝ ፌሚኒስት ሆኜ። ልጅ አውቀህ ለምን እንደምትደውለው? አይ ይሄ መብራት የሚያጠፋው ሰውዬ ደህና አይመስለኝም እና በተከታታይ 2 ቀን አላጠፋም። ምን ሆኖ ነው ብዬ ላጣራ ነው። ተመለሰልሽ?
አሃ ገባኝ። ለምን መብራት አላጠፋህም ብለህ ልታለቅስ ነው?